ከፍተኛ ውዝግብ ስላስነሳው የፌዴሬሽን ምክር ቤት ውሳኔ ማን ምን አለ? የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ ሆነው የቆዩም የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ተዋንያን በየፊናቸው መግለጫዎችን አውጥተዋል። የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ፣ ህወሓት፣ ዲሞክራሲያዊ ስምረት ትግራይ ስምረት እና ሌሎችም ፓርቲዎች ውሳኔውን በብርቱ ተቃውሞታል። በአፋር ክልልና በደቡባዊ ትግራይ አካባቢዎች እንደሚንቀሳቀስ የሚነገርለትና ከትግራይ ኃይሎች በወጡት ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይልም በተመሳሳይ ተቃውሞን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በመግለጫቸው ይህንን አመላክተዋል። ኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ለውሳኔው ድጋፉን ሰጥቷል። ከትግራይ ክልል በኩል የተነሳው ጠንካራ ተቃውሞም በምርጫ ቦርድ በአማራና በትግራይ መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎችን ከትግራይ ውጪ ሆነው ድምጻቸውን እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወቀው ሰኞ የካቲት 16 ቀን በወጣው መግለጫ ነበረ። መግለጫው ላይ አከራካሪ ተብለው የተጠቀሱት የሁመራ፣ አዲ ረመጽ፣ የኮረም፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ አካባቢዎች የተነሳው የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ተገልጿል። የክልሉ ምክር ቤት ምርጫው በአካባቢዎች ላይ የተነሳውን የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ሁኔታ ተመርጦ ወደፊት እንዲካሄድ ፌዴሬሽን ምክር ቤት ውሳኔ እንዳስተላለፈ ቦርዱ አስታውቋል። የምክር ቤቱን ውሳኔ በመቃወም የመጀመሪያውን መግለጫ ወጣው የትግራይ ክልል ጊዜያዊ አስተዳደር ነው። በሌተናንት ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔውን ሕገ መንግስቱንና የፕሪቶሪያውን ስምምነት በግልጽ የሚቃረን ሲል ገልጾታል። ይህ ውሳኔ በዓለም አቀፍ ደረጃ እውቅና ያላቸውን የትግራይ ሕገ መንግስታዊ ወሰኖች በቀጥታ አደጋ ላይ ይጥላልን ብሏል። ውሳኔው የተላለፈው የትግራይ ህዝብ ውክልናና ድምጽ በሌለበት የፌዴሬሽን ምክር ቤት እንደሆነ የጠቀሰው ጊዜያዊ አስተዳደሩ እርምጃውን በጽኑ አውግዞታል። ይህ እርምጃ ሊያስከትል የሚችለው ከባድና ሰፊ መዘዝ ከግምት ውስጥ በማስገባት ይህ አደገኛ መንገድ በአስቸኳይ እንደገና እንዲጤንና እንዲታረም እንጠይቃለን ብሏል። ህወሓት በበኩሉ በወጣው መግለጫ የፕሪቶሪያው ስምምነት በግልጽ የሚጥስና በትግራይ ህዝብ ህልውና ላይ አደገኛ አደጋን የሚደቅን ነው ሲል ተቃውሞታል። የፌዴሬሽን ምክር ቤት ውሳኔ ወደ ቀያቸው መመለስ በነበረባቸው ወገኖቻችንን ተስፋ የሚያጨልም እንዲሁም አሁንም በወራሪ ስር ሆነው ግፍና ስቃይ እንደደረሰባቸው ያሉ ወገኖቻችንን ህወሓት አደጋ ላይ የሚጥል የጄኖሳይድ አዋጅ ነው ሲልም በጠንካራ ቃላት ተቃውሞታል። ከዚህም ባለፈ በትግራይና በአማራ ህዝቦች መካከል አዲስ ግጭት ለመፍጠር የታለመ ሴራ ነው ሲልም ከሶታል። የፌዴራል መንግስት ህገ መንግስታዊ ሉዓላዊ የትግራይ መሬት ወረራን አሳልፎ ለመስጠት እየሰራ ነው ሲልም የወነጀለው ህወሓት የትግራይ ሉዓላዊ መሬትና የህዝብ ህልውና ጉዳይ የማይታለፍ ቀይ መስመር እንደሆነ በአጽንኦት አንስቷል። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም የሚመራው የተቃዋሚው ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ሲል ጠርቶታል። ፌዴሬሽን ምክር ቤት ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ሲልም የህጋዊነት ጥያቄ አስነስቷል። በእነዚህ አካባቢዎች ላይ የተነሳው ውዝግብ መፈታት ያለበት በህገ መንግስቱ በተቀመጠለት የክልሎች ወሰን አከላለል ለውጥ ድንጋጌ መሰረት እንደሆነ ጠቅሰው ስምረት ይህ ሂደት አለመጠበቁን አስታውሷል። ይህ ህጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ይህ ውሳኔ መተላለፉ በክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ብሏል። ውሳኔው በህግ ፊት ውድቅና የማይጸና ነው የሚልም አቋሙን ገልጿል። ፌዴሬሽን ምክር ቤት ይህንን እርምጃ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ያሳሰበው ስምረት የማስተካከያ እርምጃ እስካልተወሰደ ድረስ በምርጫው ሆነ በመሰል ህገወጥ ድርጊቶች ላይ እንደማይሳተፍ አስታውቋል። ከትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም በወጣው መግለጫ አስታውቋል። ታጣቂ ቡድኑ ወታደራዊ ምክር ቤት ያወጣው ይህ መግለጫ እንድንታገል ምክንያት ከሆኑ ወሳኝ ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብሏል። የህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊነት የግዛት አንድነት ፍጹም ሊረጋገጥ አይችልም የሚል እምነት እንዳለውም አክሏል። ቡድኑ የትግራይ ርስትና ሉዓላዊ ህገ መንግስታዊ ግዛቶች ሲል
በጠራቸው በእነዚህ አካባቢዎች ላይ ውሳኔ የተላለፈው የተጋሩ ውክልና ሌላው የፌዴሬሽን ምክር ቤት ነው ሲልም በመግለጫው አስፍሯል። ይህ ውሳኔ ህገ መንግስቱና የፕሪቶሪያ ስምምነት ውል በመጣስ ፌዴሬሽኑም ሆነ ቀጠናው ወደ ፍጹም አደጋ እንደሚያስገባው አስገንዝበዋል። ይህንን በመገንዘብ በአፋጣኝ እርምት ከማድረግ ባሻገር ህገ መንግስቱና የፕሪቶሪያን ውል የጣሰ ውሳኔ ያስተላለፉ አካላት የፌዴራል መንግስት በህግ እንዲጠይቁ እንዲያደርግ ጠይቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም